አርሲ የደም መሬት ሆነች። በዚህ ዓለም ላይ መኖር ከፈጣሪ ለሁላችን የተሰጠን መብት እንደሆነ ግልጽ ቢሆንም ሰው ሲኖር የሰውን መብት ሳይጋፋ የራሱ መብት ተከብሮለት እንደ ሰው ይኖራል። በሀገራችን በአርሲ በኩል የተሰማው ዜና ግን ጆሮን ጭው የሚያደርግ ለሰሚው ሁሉ ግራ የሚያጋባ ነው። ዶሮ እንኳን ለማረድ የሚርበተበት ሰው ባለበት ሀገር ውስጥ በአርሲ ግን ሰዎች የዶሮን ያክል እንኳን ክብር ሳይሰጣቸው ይታረዳሉ። ከቤት ንብረታቸው ይፈናቀላሉ፣ ይሰደዳሉ። እንደ እንስሳ እየታደኑ ይገደላሉ። በየቀኑ ያለቅሳሉ፣ ያነባሉ፣ ለመኖር ይጨነቃሉ። ይህንን የሚያደርጉት ሰዎች ምን ይሁን ማን በግልጽ የተባለ ነገር ባይኖርም ነገር ግን አሁንም ሰቆቃውና ለቅሶው ቀጥሏል። ራሄል በደም ስለተለወሱ ሁለት ጨቅላ ልጆቿ እንዳለቀሰች፣ ኢትዮጵያም ስለተሰዉት ልጆቿ፣ በግፍ ስለታረዱት ልጆቿ አነባች፣ አለቀሰች። አድረን ስንነሳ በየጊዜው ግድያ ነው፣ በየጊዜው ሞት ነው። ሞትን እየተጠባበቅን ነው የምንኖረው የሚሉት የአርሲ ኦርቶዶክስ ተዋሕዶ ምዕመናን ልጆች ሰሚ አጥተው ጆሮ ዳባ ልበስ ብለው ለተኙት ጳጳሳትና አባቶች እንዲሁም ለወንድም ለእህቶቻቸው ድምፅ ቢያሰሙም እስካሁን የሚሰማቸው አልተገኘም።